ቤተሰብ እስኪ አንድ ይህን ቪዲዮ አይተነው እንመለስ። And we believe that Ethiopia now it needs more ports to use because it is a fast population country. It can use Djibouti, it can use Berbera, and it still needs more ports. ዛሬ ለኢትዮጵያ እንደ ትልቅ የሚባል ዜና ተሰምቷል። የባህር በር ጥያቄያችን ሌላ መልክ እየያዘ ነው። የሶማሌላንዱ ፕሬዝዳንት ሙሴ ቢሂ አብዲ ዳቦስ ላይ ስለ ኢትዮጵያ የወደብ ጉዳይ እየተናገሩት። ፕሬዝዳንቱ በግልጽ ነው የተናገሩት። ኢትዮጵያ 110 ሚሊዮን በላይ ሕዝብ ያላት ታላቅ ሀገር ናት። ስለዚህም ተጨማሪ የባህር በሮች ያስፈልጓታል ብለዋል። ኢትዮጵያ ጅቡቲን ብቻ ሳይሆን የሶማሌላንድ ድንበር በር ወደብ እንድትጠቀም ፍላጎታቸው እንደሆነም ገልጸዋል። እውነት ለመናገር ይህ ለኢትዮጵያ ትልቅ ድል ነው። ፕሬዝዳንቱ ስለ ንግድ ብቻ ሳይሆን ስለ ቀጠናው ሰላምና ደህንነትም ከኢትዮጵያ ጋር አብሮ ለመስራት ያላቸውን ዝግጁነት በዓለም መድረክ ላይ ነው ያረጋገጡት። ይህ ደግሞ ለሁለቱ ህዝቦች አዲስ ተስፋ ነው የሚሆነው። እስኪ ንገሩኝ፣ ይህ የሶማሌላንድና የኢትዮጵያ ስምምነት ለአፍሪካ ቀንድ ሰላም ምን ያህል ሚና ይኖረዋል? እናንተስ በዚህ ዜና ምን ተሰማችሁ? ኮመንት ላይ እንወያይ።